ፍቅርስ ግን አያኖርም? ምን ችግር አለ? ዛሬ የለንም፣ ነገ ግን ይኖረናል ኢንሻአላህ። ዋናው ፍቅሩ ነው። ፍቅር ካለን ምንም አንሆንም። እንዲህ ተመስርተው የሚቀጥሉ ትዳሮች አይኖሩም። ያው እንግዲህ ይሄን ለማድረግ መጀመሪያም አሁን ፍቅሩን ለማኖር ያው ጭንቃላት ለማውጣትም ትንሽ የኖሮ መሆን አለበት። ኦኬ ወደ እውነታው ስንሄድ ምክንያቱም እቺ ልጅ ኦሬዲ እኔም በላይ መጣለች። አሁን ስለሌለ ስላለ ብቻ ከሆነ ብዙ ያላቸው ቦታዎች እንደውም ፍቅር የለም። አላህ ይጠብቀን እንጂ ጥሩ ዱንያ ያለበት ቦታ ብዙ ክብሪቶች ነው ያሉት፣ ብዙ እሳቶች ነው ያሉት። ትንሽ ያላችሁ ሰዎች ደግሞ ኢንሻአላህ ትለወጫለሽ። እኛ መነሻችን እኮ መደብ ነው። መደቡ ይሄን አክል እንትን አይደለም። 20 ዓመት ቤት ክራይ ውስጥ ነው የኖር ነው። በቃ ነገ ይነጋላ ትላለች፣ ነገ እንደርስበታለን እንላለን። ይሄን አክል ተጨናንቀን አናውቅም። አላህ እንደሚሰጠን እንትን አትልም። ዋናው ምንድነው ያለ አክብሮትና ያለ መመካከር ያለ ውይይት ሰሰጣቸው። ሴቶች ውስጥ ካንተ ስንቅ ነው የሚፈልጉት። ከምታደርገው ቤት በላይ የቃላት ስንቅ ይፈልጋሉ። ውሸት የሌለበት የቃላት ስንቅ ካለ ተስፋ ማለት ተስፋው በቃ ኢንሻአላህ እንደርሳለን። እኔ ሌላ ነገር መስራት አቅቶኝ አይደለም። የሐራም ነገር ገብቶብሽ አንቺም ሰውነትሽ ሐራም እንዳይሸከም ነው። አላህ ባለ ጊዜ እንደርሳለን አብሽሪ የሚለው ነገር ካለ እንደውም በአብዛኛው እኔ ወጣቶችን መመክሮ በተለይ እህቶችን ታዳጊ ወጣት ማግባቱ ነው ለነሱ ጥቅሙ። ሁሉም ነገር በተሟላበት ሰዓት እኮ አንደኛ ሚስትህንም አታቃት ወደ እውነታው። ምክንያቱም ተሟልቷል። ሁሌ ሀቢቢ ልትል ትችላለች። ነገር ግን የትክክለኛ ሀቢቢ የምትል ባለቤት እህታችን በችግሩ ጊዜ ያሳለፈችው ኢንሻአላህ ይደርሳል። የሆኑ የእህቶቿ ፍላጎት ብዙ ሲሟላላቸው የሷ ሳይሟላ ይደርሳል። አብሽር አላህ ያለ ጊዜ ይደርሳል። አትጨነቅ ኢንሻአላህ ዱዓ ብቻ አድርግ ስትል ላንተ ለህይወት ትልቅ ስንቅ ነው። እቺን ሴት መቼ ትረሳታለህ? ልክ አንድ ወንድም የብዙ መከራ ከኔ ጋር አንድ እህት ያሳልፋለች አለና አላህ ይርሐማት ሞተችበት። 3 ልጅ ወልዳበታለችና እኔ ጋር መጣና ወላሂ ኑሩ ሐዲሱ ደይፍ ካልሆነ ባለቤት የጀነት ናት አለኝ። እንዴት አልኩት። ምንም አርጋኛ ታውቅ መርሐባ ብቻ ነው ያለች። እንግዲህ 5 ወቅቷን ከሰገደች ባሏን ከታዘዘች ጀነት ትገባለች አለ የሚለው ወይ አለኝ። ባሏን የታዘዘች ረመዳንን የጾመች እንዲሁም ደግሞ ሰላቷን 5 ወቅት ሰላት የሰገደች ጀነት ትገባለች ነው የሚለውና እኔ እንግዲህ አላቅም ሐዲሱ ደይፍ ካላልከኝ በስተቀር ባለቤቴ የጀነት ናት አለ። በጣም ነው የሚጓጓው። እውነት እንደው ቀድሚያት በሞት የጀነት ነብይ መሰከርላታለሁ። አንተ ነው የምታውቃት እሷ ናት የምታውቅህና ይሄ ልጅ በጣም ቢያጅበኝ ለአላህ ብሎ የእውነት ስለወደዳት የሚገርመው በጣም እያስቸገረን 4ኛው ዓመት ነው አላገባም።